ዶክተር አብይ አህመድ ወደ ጠፈር ሲሄዱ ምን አጋጠማቸው? የታክስ ጭማሪ ጣራ መንካት ነዋሪው ላይ ችግር አመጣ። የኢትዮጵያ ዶክተሮች ጥያቄ ምን ደረሰ? እስራኤላውያን በአሜሪካ እያለቁ ነው። የኢትዮጵያ ጤና ባለሙያዎች ማህበር የጤና ባለሙያዎችን ሁኔታ በተመለከተ መግለጫ ልኳል። በዚህ መግለጫው ለዘመናት ሲንከባለሉ የቆዩ የጤና ባለሙያዎች ጥያቄ በማስታወስና አንገብጋቢ ጥያቄዎችን ለመንግስትና ለተለያዩ አካላት ማቅረቡን አስታውሷል። ጤና ባለሙያዎቹ ላነሷቸው ጥያቄዎች ምንም ተጨባጭ መፍትሄ ባለመስጠቱ ምክንያት ባለሙያዎች በራሳቸው መንገድ መብታቸውን በህጋዊና በሰላማዊ መንገድ ሲጠይቁ እንደቆዩ ተገልጿል። ለዚህም ፍትሐዊና ሰላማዊ ጥያቄ እንደ ማህበር እውቅናና ድጋፍ በመስጠት መንግስት ተገቢውን ምላሽ እንዲሰጣቸው ቀደም ሲል ማሳወቁን አስታውሷል። ማህበሩ ጤና ባለሙያዎች ያነሷቸውን ጥያቄ በተገቢው መንገድ መፍትሄ ባለማግኘታቸው ወደ ስራ ማቆም አድማ እንደተሸጋገሩ አመላክቷል። አሁንም ጉዳዩ እልባት ሊበጅለት ይገባልም ብሏል። የገንዘብ ሚኒስቴር የታክስ ኦዲት የሚከናወንበትን ስርዓትና የታክስ ስሌት ማስታወቂያ የሚወጣበትን አኳኋን ለመወሰን መመሪያ አውጥቷል። መመሪያው ከትናንትና በስቲያ ጀምሮ ስራ ላይ ውሏል። መመሪያው ስለ አጠቃላይ ኦዲት ምን ይላል? የታክስ ባለስልጣናት አጠቃላይ ኦዲት የሚያከናውነው በስጋት ግምገማ ወቅት ታክስ ከፋዩ በህግ ከተደነገገው መሰረት የሂሳብ መዝገብ የመያዝ ገቢውን የማሳወቅና ታክስ መክፈል ግዴታውን ያልተወጣ መሆኑን ሲታወቅና ይህም ሁኔታ የተለያዩ ታክሶችን የሚመለከት ሲሆን ሌላ አይነት ኦዲት መደረግ ላይ ባለበት ጊዜ የተገኙ ታክስ ከፋዩ የፈጸማቸው ተገቢ ያልሆኑ አድራጎቶች ኦዲት በማይሸፍናቸው በሌሎች ታክሶች ላይ ጭምር ውጤት ያላቸው መሆኑም ሲታወቅ ታክስ በከፋዩ ኦዲት እንዲደረግ ሲጠየቅና በታክስ ባለስልጣኑ አጠቃላይ ኦዲት አስፈላጊ መሆኑ ሲታመንበት በአግባብነት ባላቸው በሌሎች የታክስ ህጎች በተገለጹ ሌሎች ምክንያቶች ታክስ ከፋዩ በጭብጥ ኦዲት ተደርጎ አከራካሪ ከሆነና በቅሬታ ጽህፈት ቤት በኩል በአጠቃላይ ኦዲት እንዲደረግ ትዕዛዝም ሰጥቷል። በአሜሪካ የሚገኘው የእስራኤል ኤምባሲ 2 ሰራተኞች ተገደሉ። በአሜሪካ የሚገኘው የእስራኤል ኤምባሲ ሰራተኞች የሆኑት 2 ግለሰቦች በዋሽንግተን ዲሲ በሚገኘው የአይሁድ ሙዚየም ደጃፍ ላይ መገደላቸውን የሀገሪቱ ባለስልጣናት ጠቅሶ ቢቢሲም ዘግቧል። በስተመጨረሻም ጠቅላይ ሚኒስትር ዶክተር አብይ ምን ወሰኑ? የዶክተር አብይ ጠረፍ ላይ ለመጓዝ ማሰባቸውን ለወራት ሲወራበት የዘለቀ ጉዳይ መሆኑ አይዘነጋም። በስተመጨረሻም የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ ጠረፍ ላይ እንደሚወጡ ተረጋግጧል። ታዲያ ይህን ሀሳብ ሲያስቡ የፈጁት 55 ሚሊዮን የአሜሪካ ዶላር መሆኑ ሲሰማ ነገሩም ብዙሃንን አጀባስ ብለዋል።